አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁልኝ? ቻናሌን ላይክ እና ሼር በማድረግ አበረታቱኝ እላችኋለሁኝ። ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በዓል እንዴት አለፈ? እንዴት ነው? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ በጣም አሪፍ ነበር። ደስ የሚልም ድባብ ነበረው። እንግዲህ ቪዲዮ ቀርጽላችኋለሁ የበዓል ቪዲዮ ብዬ ቃል ገብቼ ነበረና ያው በአንዳንድ ነገሮች ምክንያት አልተሳካልኝም፣ ይቅርታ ጠይቃለሁኝ። እንግዲህ ያው እኛ ሀገር ላይ አሁን ላይ ብዙ ነጻነት እንደዚህ ወጣ ብሎ ለመቅረጽ ምናምኑ ያው አስቸጋሪ ነው። ምክንያቱም እኔ የሚያስኩት ስራ ንግድ ነው። ንግድ ሲሆን ደግሞ ራሳችሁን በራሳችሁ ገበያችሁን ለቃችሁ ወዴትም መሄድ ከባድ ነው የሚሆነው። ግን እቃ ምናምን ለማምጣት ወጣ ስል ለመቅረጽ ደግሞ ብዙም አይመችም። ስልክ ምናምን የሆነ የማስወሰድ ነገር ስላለ ማለት ነው። እና እንዴት ናችሁልኝ? ግን ደህና ናችሁ? እና ዛሬ እንግዲህ በአዲስ ቪዲዮ የመጣሁበት ምክንያት እንዳያችሁት እንግዲህ ሐረግ ድራማ በጣም ብዙ ከምንጠብቀውና ከምናስበው በላይ እየሆነ ያለ ድራማ ነው ማለት ነው። እና ዛሬም በሱ ዙሪያ ነው የምመጣላችሁ ማለት ነው። እና ያው እንግዲህ ያፌት እንደዛ አይነት አደጋ ደርሶበት ያም ሆኖ እንግዲህ አላርፍ ብሎ ናታን ደጅ ድረስ ሂዶ ናታን ላይን ደግሞ እየፎከረ እንዲያረጋለው እኔ እንዲህ ነኝ እያለ በጣም ብዙ ፉከራ እያደረሰበት ነበረ። እና ያ ደግሞ እሱ ያው ናታን ደግሞ ያ እንዳይሆን በጣም ብዙ ትግል አድርጓል ማለት ነው። ምክንያቱም እሱ እንትን ያለው መስሎት ነበረና ጥቃት ያደረሰበት እሱ መስሎት ነበረ። ግን ደግሞ እሱ አይደለም ማለት ነው። ምናልባትም የሁላችንም ሀሳብ እሱ ነው የሚል ሊሆን ይችላል። እኔም ብዬ ነበረ። ግን ደግሞ አይደለም። ጥቃቱን ያደረሰበት የራሱ ያክስቱ ልጅ ነው ማለት ነው። እና በጣም ስለሚንቀው ምናምን እናቱንም ስለማያከብርለት ንዴት ስላለበት ምን አባቱና ነው ይሄ ልጅ ብሎ እንደዚህ አይነት ነገር አደረሰበት ማለት ነው። አንዳንድ ጊዜ በምንንቃቸው ሰዎች ነው የምንጠቃው። ስለዚህ ያንን ነገር ደግሞ ብንተው ባይ ነኝ። ምክንያቱም ሰው ነው አይናቅም። ያን ሰው ደግሞ ስንንቀው እሱ ደግሞ እኛ ላይ ሌላ እንትን ሊያደርስብን ይፈልጋል። ስለዚህ ሰውን በማንነቱ ማክበር ይኖርብናል ማለት ነው። ይሄን ተመሬበታለሁኝ። እና ልጁ ግን እንደዛ ስላደረገው በቂም ተነሳስቶ አድርጎታል። ሰበቡ ዳጊ ቢሆንም ማለት ነው። እና ያው እንግዲህ እንዳያችሁት እሱ አይሞትም። አፈር አሽትቶ የሚነሳ ሰው ነው ማለት ነው። ልክ እንደምን ልበል እንደ እባብ። እና በጣም አስቸጋሪ ሰው ነው ያፌት። ግን እኔ እንደዛ ተወክቶ ምናምን ሳይ በቃ የሞተ መስሎኝ ነበረ። እና ናታን ደግሞ አትፍራኝ፣ እኔ አንተ እንድትሞት አልፈልግም። አንተ ተጎድተህ በዱንያ ላይ በምድር ላይ ያለ እየተሰቃየህ ያለ የወሰድክብኝን ነገሮች እንዳለ አስመልሼ ካንተ ጋር ያለኝን ነገር እቀጥላለሁ እንጂ እንድትሞት አልፈቅድልህም እያለው ነበረ። ስለዚህ ይሄን ያለው ደግሞ እሱ ራሱ ያፌት እንደሚለው ነው ማለት ነው። ምክንያቱም ያፌትም እንዲህ ነበር የሚለው፣ ናታን እንዲሞት አልፈልግም፣ በቁመናው እያለ ሲሰቃይ ነው ማየት የምፈልገው፣ በጣም ብዙ ነገሮች እያለ ነበርና ያው ነው በሰፈሩት ቁና መሰፈር አይቀርም ይላል የሀገራችን ሰው። ስለዚህ ውድ ቤተሰቦቼ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን እስቲ በኮሜንት አሳውቁኝ እና አበረታቱኝ። ቻናሌን ሼር እያረጋችሁ አበረታቱኝ። እኔም ከስደት የተመለስኩ ኑሮን ለማሸነፍ
ቀና ደፋ ምል እህታችሁ ነኝ። አበረታቱኝ። ሰላማችሁ ይብዛ። ያላችሁበት የዓለም ዳርቻ ሰላማችሁ ዝዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።